ፈታኙም ፈተናውን በጨረሰ ጊዜ ትቶት ሄደ ይላል ርዕሴ። ፈታኙም ፈተናውን በጨረሰ ጊዜ ትቶት ሄደ። በቤታችሁ ምን አለ ወዳጆች? በሕይወታችሁ ምን አለ ወዳጆች? ማገልገል እየፈለጋችሁ፣ መስበክ እየፈለጋችሁ፣ መነገር እየፈለጋችሁ፣ ለእግዚአብሔር መኖር እየፈለጋችሁ፣ ቤተ ክርስቲያን ማስፋፋት እየፈለጋችሁ ምን ውስጥ ነው ጠላት የከተታችሁ? ምን በየትኛው ቦታ ነው የቆመባችሁ? በየትኛው ስፍራ ነው በቃ ጋሻውን በእናንተ ላይ የዘረጋው? ጦሩን በእናንተ ላይ የዘረጋው? ዛሬ እንዲህ ብሎኛል። በእነዚህ 2 ቀናቶች፣ በእነዚህ 3 ቀናቶች ከቡታጀራና ከቡታጀራ አካባቢ አብያተ ክርስቲያናት፣ ሚኒስትሪዎች፣ ቸርቾች ሁሉ ውስጥ ያለ ጨለማ እግዚአብሔር አምላክ ከምድሪቱ ላይ ያባርረዋል። ከቅዱሳን ላይ ያለውን ያባርረዋል። ከከተማው ያለውን ያባርረዋል። ፈታኙ ፈተናውን በጨረሰ ጊዜ ከእርሱ ተለየ። አጠገባችሁ ያለው ሰው ሊለይሽ ነው ብሏል። ሊለይ ነው በለው። ኢየሱስ ክርስቶስ ጌታ ነው። ግዴላችሁ ሊለያችሁ ነው። መድኃኒት